የተከበራችሁ የዚህ ቪዲዮ ተከታታዮች ይሄኛው ቪዲዮ የተዘጋጀው በመቀሌ ዩኒቨርሲቲ ሲቪል ስቱደንትስ አሶሲዬሽን ነው። አሁን የምናየው ከፓርት 2 ቀጥለን ይሄኛው ቪዲዮ ፓርት 3 ነው። አሁን ፓርት 2 ላይ እስከ ድሮ አይተናል። ፓርት 3 ደግሞ አሳይን፣ አናላይዝ፣ ዲስፕሌይ እና ዲዛይን የምናየው ይሆናል። አሁን አሳይን የምናደርጋቸው ሁለት ነገሮች ናቸው። አሳይን የምናደርጋቸው ፉቲንግ እና ሎዲንግ ናቸው። መጀመሪያ ፉቲንግ ለመስራት ዊንዶው 1 አክቲቭ አድርገን ወደ ኤክስ ዋይ አክሲስ ሆኖ ዴድ ኢዝ ኢኳልስ ቱ 0 እንሄዳለን። ይሄ ማለት ከታች ፉቲንግ ባለበት ኤሪያ ማለት ነው። ደን ሴሌክት እናደርጋለን አዚ ሆል ሴሌክት እናደርጋቸው የፉቲንጎቹ ብቻ ሴሌክት ይደረጋሉ። ደን አሳይን እንገባለን። ጆይንት ሪስትሬንት ሰፖርትስ ማለት ነው። ከዛ ፊክስድ ከሆነ ፊክስድ፣ ሮለር ከሆነ ሮለር፣ ፒን ከሆነ ፒን፣ ሂንጅ ከሆነ ሂንጅ። አሁን ግን የኛ የምንሰራው ስትራክቸር ፊክስድ ስለሆነ ፊክስድ ሴሌክት አድርገን ኦኬ እንላለን። ደን የመጀመሪያ ስራችንን ጨርሰናል። እዚህ ጋር ፉቲንጎች ያስቀምጥልኛል። ከዚህ ቀጥለን ሎዲንግ ነው የምንሰጠው። ሎዲንግ ስንሰጠው ግን አሁን ስላብ ላይ ያለ ሎዲንግ ስንሰራ የመጀመሪያ ከላይ ፊኒሺንግ አለ፣ ከዛ ሲሜንት ስክሪድ አለ፣ የራሱ ሰልፎይት አለ፣ ከታች ደግሞ ፕላስተሪንግ አለ። እነዚህ ነገሮች ካልኩሌት አድርገን ምናመጣው ውጤት ነው የምንሰጠው። ፎር ኤግዛምፕል እኔ የመጣልኝ 6 ከሆነ ኤሪያዎቹን ሴሌክት ያደረኩኝ ወይም ደግሞ አዚ ሆል ሴሌክት ማድረግ ይችላልው። ኮንትሮል ኤ ተጭኜ ሴሌክት ማድረግ ይችላልው። ደን አሳይን ኤሪያ ሎድስ ዩኒፎርም ሼል እዚህ ጋር ዴድ ሎድ ነው የምንሰጠው። የኔ 6 ከመጣልኝ 6 ያስቀምጣለሁ። ኦኬ ደን ምን ብሎ ነው የሚያስቀምጥልኝ? 0 0 0 ኔጌቲቭ 6 ኔጌቲቭ ያደረገበት ምክንያት እንደዚህ ዳይሬክሽን ነው ዳውንዋርድ ስለሆነ ነው። ላይቭ ሎድ ደግሞ ከኤቢሲኤስ 1 አሁን ለጀነራል ከሆነ 2 ኪሎ ኒውተን ፐር ሜትር፣ ለባልኮኒ ከሆነ 4 ኪሎ ኒውተን ፐር ሜትር ስኩዌር ብሎ የሚሰጠን ውጤት አለ። እሱን ነው የምናስቀምጥበት። ፎር ኤግዛምፕል እነዚህ ጀነራል ናቸው። ስለዚህ እነሱን 2 ኪሎ ኒውተን ፐር ሜትር ስኩዌር ሰጣቸዋለሁ። እነሱን ሴሌክት አድርገን አሳይን ኤሪያ ሎድስ ዩኒፎርም ሼል እዚህ ጋር ዴድ ሎድ የሚለው ላይቭ ሎድ ለዋለኝ። ደን 2 ኪሎ ኒውተን ፐር ሜትር ስኩዌር ኦኬ። ባልኮኒዎቹ ደግሞ ለብቻ ሴሌክት አድርገን እነሱ ደግሞ 4 ኪሎ ኒውተን ፐር ሜትር ስኩዌር 4 ኪሎ ኒውተን ፐር ሜትር ስኩዌር እዚህ ሎድ በሚለው ላይ 4 እንሞላለን። አዳል ነው እና ሪፕሌስ አሁን ልዩነታቸው እዚህ ላይ አሁን 2 ባለበት 2 ኪሎ ኒውተን በሰጠውት ላይቭ ሎድ መጨመር ስፈልግ አድ ማለት አለብኝ። ሪፕሌስ ብለው ግን እሱን አጥፍቶ ሌላ ነው የሚቀየርልኝ። አዲስ በምንሰጠው ሎድ ግን ምንም ሁለቱም ዲፈረንስ የላቸውም። ስለዚህ አድ ብንለው ሪፕሌስ ብንለው እዚህ ላይ ዲፈረንስ ምንም አይኖርም። ኦኬ ደን የቀረን የቢሞች ሎድ ነው። ለቢሞች ሰልፍ ዌይት እንሰጣቸዋለን። ይሄ ማለት ዴቭስ ታይምስ ዊድስ ታይምስ ዩኒት ዌይት ኦፍ ኮንክሪት። ደን እኔ መጣልኝ ፎር ኤግዛምፕል 2 ከሆነ እሱን ሴሌክት አድርገን 2 እንሰጣለን። ሙሉ ከላይ ሴሌክት እናደርጋለን። ምክንያቱም ኤክስ ዋይ አክሲስ የሚገኘው ቢም ብቻ ስለሆነ ማለት ነው። ኮለን በኤክስ ዋይ አክሲስ አይገኝም። ስለዚህ ሴሌክት አድርጌዋለሁ። አሳይን ገባለሁ። then frame loads distributed load dead load ነው እዚህ ጋር ያለኝ 2 ከሆነ 2 ኪሎ ዩኒፎርም ሎድ በሚለው ላይ ማለት ነው። ምክንያቱም የምንሰጠው ሎድ ሰልፍ ዌይት ስለሆነ ዩኒፎርምሊ ነው ያለው። ስለዚህ ኦኬ እንላለን። ለማየት ስንፈልግ ወደ ኤክስ ዜድ አክሲስ ወይም ደግሞ ወደ ዋይ ዜድ አክሲስ መሄድ እንችላለን። አሁን ሎዳችን እዚህ ጋር አስቀምጠናል ማለት ነው። በፈለግነው አክሲስ ማየት እንችላለን። ከፈለግነው በኤክስ ዜድ ከፈለግነው በዋይ ዜድ
አሁን ደግሞ ሎዳችን ከሰጠን ሎዲንግ ጨርሰናል አሳይን ጨርሰናል ማለት ነው ከዚህ በኋላ የሚቀረን አናላይዝ ማድረግ ነው አናላይዝ ስንል ኢንተርናል አክሽኖች ማግኘት ሞመንት አክሲያል ፎርስ ሺር ቶርዥን ዲፍሌክሽን ዲፎርሜሽን ምንላቸው ነገሮች ለማግኘት ግዴታ አናላይዝ ያስፈልገናል then analyze እንገባና set analyze option የሚል አለ analyze እንገባና set analyze option then እዚህ ጋር የምንሰራው ምን አይነት ስትራክቸር ነው 3D ነው xz plane ነው xy plane ነው ወይስ ስፔስ ትረስ ነው እኛም ሰራው 3D ስለሆነ ይሄኛው የመጀመሪያው አክቲቭ እናደርጋለን እሱ አክቲቭ ስናደርግ ላይ ምን የሚል አለ available degree of freedoms የሚል አለ 3D ከሆኑ ሙሉ ፊክሲቲ ያላቸው xz plane ሲሆኑ ግን ፊክሲታቸው ይቀንሳል ስለዚህ እኛ 3D ነው የምንሰራው በ3D ኦኬ ማለት እንችላለን ለ3D መሆኑን ነግረናል ማለት ነው ሁለተኛ አናላይዝ እንገባና set load case to run then እዚህ ጋር run የሚደረጉና run ማይደረጉ ሎዶች አሉ እነሱን select don't run ማለት እንችላለን አሁን ግን እኔ ያሉኝ ሎዶች ሁሉ run የሚደረጉ ናቸው ስለዚህ run ነው ማለት አለብኝ run ነው ብለን ትንሽ እንጠብቀዋለን ሴቭ እስከሚያደርግ ለዚህ ራንክ አደረገው በኋላ ምን አይነት ዲፎርሜሽን እንዳለው እዚህ በ3D ላይ ያሳየኛል አሁን ካንቲሌቨር ላይ በጣም ዲፎርም ይሆናል ምክንያቱም ሰፖርት በጣም ትንሽ ስለሆነ ሌሎች ግን ደና ብዙ ዲፎርሜሽን የላቸውም ሙቭመንት ለማየት ደግሞ ከታች ከስር ላይ ስታርት አኒሜሽን የሚል አለ እሱም ኮሌክት እናደርገው ምን አይነት ሙቭመንት እንዳለው ያሳየኛል እንደዚህ አይነት ሙቭመንት ይኖረዋል ማለት ነው ሎዱ ሲያርፍበት እንደዚህ አይነት ሙቭመንት ይኖረዋል then stop animation ብለን ማስቆም እንችላለን ይሄ ነገር then ወደ ነበረበት ለመመለስ ደግሞ ላይ show undeformed shape የሚል አለ እዚህ ጋር show undeformed shape የሚል አለ እሱን ክሊክ ስናደርገው ወደ ነበረበት ፎርም ይመለሳል ማለት ነው ከዚህ በኋላ ሞመንት ሺር አክሲያል ቶርዥን ማየት እንችላለን እነዚህ ምክንያቱም አናላይዝ ጨርሰናል ስለዚህ እነሱ ለመስራት ዲስፕሌይ ላይ ነው የምንገባው ዲስፕሌይ እንገባና show forces or stresses የሚለው የፍሬም ከፈለግን የፍሬም የኤሪያ ከፈለግን ሼልስ የሚል አለ የጆይንት ከፈለግን የፈለግነው ማግኘት እንችላለን እኔም ፈልገው ግን ሞመንት ዲያግራም የፍሬሞች ነው ስለዚህ ፍሬምን ሰሌክት አደርጋለሁ እዚህ ጋር በኮምቢኔሽን 1 ልስራለሁ ይለኛል ኦኬ ችግር የለውም በሱ ይስራልኝ አክሲያል ነው የምትፈልገው ሽርቱቱ ነው የምትፈልገው ሽር 3 ቶርዥን ሞመንቱቱ ሞመንት 3 እነዚህ አሁን ልዩነታቸው ሞመንቱቱና ሞመንት 3 እና ሽርቱቱ የሚባሉ ማጆር ኢፌክት የሚያሳርፉ ናቸው ሽር 3 እና ሞመንቱቱ ግን ማይኖር ናቸው እነዚህ በጣም ምንም ሎድ አይኖራቸው ማዛኛው ጊዜ እነዚህ ሽርቱቱና ሞመንት 3 የሚባሉ በጣም ማክሲመም ኢፌክት ያላቸው ናቸው ያው አክሲያል ፎርስ ቶርዥን ብቻው አሉ ለዚህ እኔ የምፈልገው ሞመንት 3 ነው ወይም ደግሞ ሽርቱቱ ነው እዚህ ላይ ከታች ኦፕሽን በሚለው ላይ ደግሞ ፊልድ ዲያግራም ካልኩት ዲያግራሞቹ በከለር ያሳየኛል ሾው ቫልዩስ ኦን ዲያግራም ካልኩት ከነ ቫልዩዎቹ ያሳየኛል ስለዚህ ሾው ቫልዩስ ኦን ዲያግራም ብየዋለሁኝ ኦኬ እዚህ ላይ ነው ያሳየኝ ሰሪዶን ይሄኛው አክቲቭ ማድረግ አለብኝ ዊንዶው 1 አክቲቭ ማድረግ አለብኝ ዲስፕሌይ show forces or stresses moment 3 show values on diagram ኦኬ then እዚህ ጋር ሞመንት ዲያግራም ያሳየኛል ማለት ነው እዚህ ጋር ሞመንት ዲያግራም ያሳየኛል each details ፈልግ ደግሞ የዚህኛው ስፈልግ የዚህኛው ራይት ክሊክ አደርጋለሁ በፍሬም ላይ ራይት ክሊክ የፈለኩት ዲቴይል ለማግኘት እዚህ ጋር ማየት እንችላለን ሽርቱና ሞመንት 3 ማጆር ናቸው ማይኖር ደግሞ እነዚህ ናቸው ማይኖር አሁን እዩት ምንም እንትን የለውም አክሲያሎቹ ስፈልግ ሁሉ ነገር ከዚህ ማግኘት እንችላለን
ለዚህኛ የምንፈልገው ይሄ ውጤት ስለሆነ በዲቴይል each frame እንደዚህ ማየት እንችላለን ከላይ ሎኬሽን በሚለው ላይ ዲስታንስ መጻፍ 2 ሜትር ላይ ያለ ከፈለኩኝ 2 ብዬ ጽፋለሁ 2 ሜትር ላይ ያለ ይሰጠኛል show maximum በሚለው ላይ maximum valueዎችን ለማየት ፈልግ ማለት ነው ይሄኛው each detail ለማየት ምን እንጠቀምበት ነው ራይት ክሊክ ማድረግ ነው ፍሬም ላይ ሄደን ራይት ክሊክ ማድረግ ብቻ ማለት ነው እንደዚህ ራይት ክሊክ አድርገን show maximum ስንለው maximum ውጤቶች ያሳየኛል ሌላ ደግሞ እነዚህ ውጤቶች በቴብል ስንፈልግ አሁን ዲያግራሞቹ አግኝተናል ቫልዩዎች አሉ ግን እነዚህ በቴብል ስንፈልግ ዲስፕሌይ እንገባና show tables ምን እንፈልገው analyze result ነው ስለዚህ analyze resultን አክቲቭ እናደርጋለን then okay process እያደረገ ነው እዚህ ጋር ለዚህ ቴብላችን ሰጠን እዚህ ብዙ አይነት ቴብሎች አሉ ቤዝ ሪአክሽን ኤሌመንት ፎርስ የኤሪያ ወይም ደግሞ የስላብ ከሆነ ኤሌመንት ፎርስ ሆኖ የፍሬም ከሆነ እዚህ ጋር ደግሞ እንትን ላይ ሰፖርት ላይ ያሉ ሞመንት ፎርሶች እንፈልግ ደግሞ ኤሌመንት ጆይንት ፎርስ እንለዋለን አሁን እኔ የምፈልገው ይሄኛው ከሆነ ኤሌመንት ጆይንት ፎርስ ማለት ሰፖርት ላይ የሚገኙ ውጤቶች ማለት ነው ፎርስ 1 ማለት ፎርስ ኢን ዘ ኤክስ ማለት ነው force 1 ማለት force in the x ማለት ነው force 2 ማለት force in the y force 3 ማለት force in the z moment 1 ማለት moment in the x moment 2 ማለት moment in the y moment 3 ማለት moment in the z ነው ስለዚህ እነዚህ ሙሉ ቫልዩዎች አሉኝ ከዛ እነዚህ ቫልዩዎች ወደ ኤክሴል መውሰድ ስፈልግ ፋይል ገባና export current table ካልኩት እቺኛዋ current እዚህ ላይ ያለችው ቴብል ብቻ ነው የሚወስድልኝ export all tables ካልኩት ግን ሁሉም ማያቸው የነበረ ቴብሎች ይወስድልኛል ወደ ኤክሴል ማለት ነው ስለዚህ export all tables to excel ለዚህ እንደዚህ በኤክሴል ያመጣልኛል የፈለኩትን ዳታ ከዚህ ማግኘት ይችላልው እነዚህዎች የፈለኩትን ዳታ ማግኘት ይችላልው ኤሌመንት ጆይንት ፎርስ አሁን እዚህ ጋር ሞመንት 1 ሞመንቱም የሚያስፈልጉኝ አብዛኛው ጊዜ ከአናላይዝ በኋላ ቤጃችን መስራት ከፈለግን እነዚህ ናቸው ሞመንት ነው የሚያስፈልጉኝ ሞመንት 1 ማለት በኤክስ አክሲስ የሚፈጠር ሞመንት ማለት ነው ሞመንት 2 ማለት ሞመንት 1 ማለት በዋይ ዜድ የሚፈጠር ሞመንት ማለት ነው ሞመንት 2 ማለት በኤክስ ዜድ የሚፈጠር ሞመንት ነው ሞመንት 3 ደግሞ በኤክስ ዋይ የሚፈጠር ሞመንት ናቸው እነዚህ ደን እነዚህን ይዘን ምን ማግኘት እንችላለን ሬንፎርስመንታችን ከሞመንት ተነስተን ማግኘት እንችላለን ከፈለግን ደን ይሄኛው ሴቭ ማድረግ እንችላለን ፋይል save ያው እኔ የምፈልገው ዴስክቶፕ ላይ እንዲሆንልኝ ነው ስለዚህ ዴስክቶፕ መርጣለሁ ይሄኛው በፈለጋችሁትን ቦታ ማስቀመጥ ይችላልላችሁ እንደዚህ ጋር ቡክዋን ይለኛል ሊሆን ችግር የለውም ሴቭ ይያለሁ ዳና አጥቻለሁ ደምብዬ ወጥቻለሁ የፈለግነው ቫልዩ ከዚህ ማግኘት እንችላለን አሁን ደግሞ ዲስፕሌይ ከጨረስን በኋላ ወደ ዲዛይን ነው የምንገባው ዲዛይን ስንገባ አሁን የምንሰራው ዲዛይን እንገባና ኮንክሪት ፍሬም ዲዛይን ነው እዚጋ መጀመሪያ ሪፈረንሳችን ወይም ደግሞ ስታንዳርዳችን ዲዛይን ኮዳችን መምረጥ አለብን ስለዚህ ዲዛይን እንገባና ኮንክሪት ፍሬም ዲዛይን የምንሰራው ኮንክሪት ስለሆነ ማለት ነው ቪው ወይም ደግሞ ሪቫይዝ ፕሪፈረንስ የሚለው ላይ እሱን ሴሌክት እናደርጋለን
እዚህ ጋር አሜሪካን ኮንክሪት ኢንስቲትዩሽን ሚለው ላይ እኛ በዩሮ ኮድ ነው አብዛኛው ጊዜ ABCS ከዩሮ ኮድ ነው ድራይቭ የተደረገው ስለዚህ ዩሮ ኮድ 2004 መምረጥ እንችላለን እሱን ስንመርጥ እነዚህ ፕሮፐርቲዎች ሙሉ የዩሮ ኮድ ይቀየራሉ then okay ብለን እንወጣለን ይሄ ማለት ዲዛይን ስታንዳርዳችን ወይም ደግሞ ዲዛይን ኮዳችን መርጠናል ማለት ነው ዩሮ ኮድ ቀጥለን ደግሞ ዲዛይን እንገባና ኮንክሪት ፍሬም ዲዛይን start select design combination በየትኛው ኮምቢኔሽን ነው ዲዛይን ማድረግ የምትፈልገው በእነዚህ ሙሉ ከሆነ ሙሉን select እናደርጋቸዋለን ሙሉን select አድርገን add ማለት ነው then okay ሙሉ በተሰጠነው ኮምቢኔሽን እንዲሰራልን ከፈለግን ማለት ነው ዲዛይን ኮምቢኔሽን መርጠናል ለሴም ዲዛይን ስታንዳርድ መርጠናል የሚቀጥለው ምን ይሆናል ዲዛይን ማድረግ ነው የሚሆነው እዚህ ጋር ስታርት ዲዛይን ወይም ደግሞ ቼክ ስትራክቸር የሚል አለ ወይም ደግሞ እዚህ ጋር ከላይ በቱልባሩ ላይ እዚህ ጋር ስታርት ኮንክሪት ዲዛይን የምትላለች የፈለግነውን ከሱ መምረጥ እንችላለን እኔ ፎር ኤግዛምፕል በዚህ ልገባ ነው ዲዛይን ኮንክሪት ፍሬም ዲዛይን ስታርት ዲዛይን ወይም ደግሞ ቼክ ስትራክቸር የሚለው ላይ ክሊክ ሳደርግ እዚህ ጋር ዲዛይን ያደርግልኛል ማለት ነው አሁን እዚህ ጋር ስንሰጠው በጣም ትንሽ ቫልዩዎች ናቸው ምክንያቱም እነዚህ የሰጠኝ አሁን ኤሪያ ኦፍ ስቲል ናቸው ኤሪያ ኦፍ ሪኢንፎርስመንት ባር በትንሽ ቫልዩ ነው የሰጠኝ ለምን ምክንያቱም ሜትር በሜትር ነው ያለ ስለዚህ ሜትር ስኩዌር ነው ኤሪያ ኦፍ ሪኢንፎርስመንት የምናገኘው ግን በሚሊሜትር ስኩዌር ነው ስለዚህ ከታች ያለው ዩኒታችን እዚህ ጋር ያለው ዩኒታችን ኪሎ ኒውተን ሚሊሜትር ሴንቲግሬድ ማድረግ አለብን ስለዚህ እዚህ ጋር ምን ይሰጠኛል ያሉኝን ኤሪያ ኦፍ ሪኢንፎርስመንት ይሰጠኛል ስለዚህ ሰፖርት ላይ አሁን እዚህ ጋር 447 አለ ካፒታል ኤስ ካገኘን ኢንዲቪጁዋል ኤሪያ ኦፍ ሪኢንፎርስመንት ማግኘት እንችላለን the number of ሪኢንፎርስመንት ማግኘት እንችላለን ማለት ነው ስለዚህ ባጭሩ ዲዛይናችን በዚህ ማግኘት እንችላለን the same ኮለን ላይ ኤሪያ ኦፍ ስቲል ካገኘን ሌሎችን ዲዛይን ማድረግ የሚከብድ ስራ አይደለም ኤጅ ካልኩሌሽን ነው የሚሆነው ስለዚህ ዲዛይናችን ይሄኛው ነው ይሄ ያገኘነው የምንድነው ሎንጊቲዩዲናል ባር ነው አሁን ሪኢንፎርሲንግ ባር ስንፈልግ ሽር ሪኢንፎርሲንግ ስንፈልግ ወይም ደግሞ ስቲራፕ ዲዛይን እንገባና ኮንክሪት ፍሬም ዲዛይን ዲስፕሌይ ዲዛይን ኢንፎርሜሽን ስንለው እዚህ ጋር ሎንጊቲዩዲናል ባር የሚል አለ እኔም ፈልገው ሽር ሪኢንፎርሲንግ ነው ዳና ኦኬ ማለት ይችላል እዚህ ጋር ኮሎኖቹ 00 ያረጋቸዋል ሌሎቹ ቫልዩ ይሰጠኛል ይሄ ማለት ኮሎን ላይ አብዛኛው ጊዜ በሚኒመም ነው እንጂ ሆሪዞንታል የሆነ ወይም ደግሞ ሽር የለውም ግን በሚኒመም ብረቶችን ለመያዝ አትሊስት ምን ተጠቀመው ስትራፕ አለን ስለዚህ ዲዛይናችን በዚህ መስራት እንችላለን ማለት ነው ዲዛይናችን በዚህ መስራት ይችላልን ባጭሩ ሳብ ለፍሬም ስትራክቸሮች ይሄኛው ይመስላል አብዛኛው ጊዜ ግን እነዚህ ሶፍትዌሮች በጣም በመስራት በመለማመድ ነው እንጂ ብዙ ነገሮች መስራት እንችላለን ይሄ ብቻ አይደለም ይሄኛው እንደ ኢንትሮዳክሽን ነው እንጂ ብዙ ነገር መስራት እንደምንችል ስለዚህ የቀረውን ለእናንተ ሆምወርክ ይሆናል ማለት ነው